ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም አይለያችሁ ውዶቼ። ሙስሊም ወገኖቼም ሰላም ብያለሁኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር ሁሉም መልካም ነው፣ እግዚአብሔር ይመስገን። ውዶቼ ሰብስክራይብ ላይክ እያደረጋችሁ እስኪ አበረታቱኝ። በተለይ ደግሞ ኮሜንት ምንም የለኝም፣ እስኪ ኮሜንት አስቀምጡልኝ፣ ኮሜንት ጻፉልኝ። እንዲያበረታታኝ የሚያበረታታ ጎበዝ በርቺ በሉኝ፣ እንደግፍሻለን በሉኝ ማለት ነው። ምን እኔስ የሀገራችሁ ልጅ አይደለሁ? ስደተኛ እህታችሁ ነኝ እና አበረታቱ በእናታችሁ እላችኋለሁ። እና ዛሬ የሆነ ምን ትሉኛላችሁ የሚል ምክር የሆነች ጓደኛ አንቺ ዩቲዩብ አለሽ እና አጋሪልኝና ምን እንደሚሉ ልስማ ብላ ነው። ምክር ከእናንተ ፈልጋ ነው። አጠር ያለ ቪዲዮ ነች እና አገር መግባት ትፈልጋለች። 13 አመት ሰርታለች። ከ13 አመት ውስጥ የ3 አመት ደሞዝ ነው ያላት እና እሱን ይዤ ለመግባት ቤት የለኝም። ቤት ብገዛ አይኖረኝም፣ ለእጅ የሚቀር ወረት አይኖረኝም። እንዳልቀርም ደግሞ በጣም ብዙ ረጅም አመት ሆኖኛል። 13 አመት ሙሉ ስትሰራ አልገባችም። ያው ጠፍታ ነበር እና የምትሰራው መታ ኮንትራቷን ሳጨረስ ነው የጠፋችው። እና እሱን ይዤ ብገባና ቤት ብገዛበት የምሰራበት ስለሌለኝ ግራ ገባኝ። አልገባም ብዬ ለመጨመር ብሞክርም ደግሞ ብዙ አመት ተቀምጫለሁ። እንደገና ደግሞ በተቀመጥኩ ቁጥር ታቁታላችሁ፣ ቀዳዳ አይጠፋም። ያስኩትን ራሱ እጨምርበታለሁ ስል ያው ኬት መጣ ሳይባል ቀዳዳ ስለማይጠፋ እሱኑ አጎላለሁ ብዬ ፈራሁኝ። መግባትም መቀመጥም በጣም ጨንቆኛል እያለች ነው ውዶቼ። እንግዲህ እናንተ የመሰላችሁን እስኪን አንድ በሏት ማለት ነው። ምክንያቱም መግባትም ትፈልጋለች ብዙ አመት ረጅም አመት ስለሰራች። ገብቼ እኖራለሁም ለማለት ደግሞ ብር እንደሚያንሳት ነው የምታወራ። የ3 አመት ደሞዝ እንግዲህ ምናልባት እግዚአብሔር ቢፈቅድላት ቤት ብትገዛ ነው። ቤት ነበረኝ ትላለች። ቤቱን የመጀመሪያ የሰራችውን ቤት ለራሷ ብላ የሰራችውን ቤተሰብ ገባበት። በፊት ቤተሰብ ገጠር ነበር የሚኖረው። በሀገር ጉዳይ ቤተሰብ ያው ከገጠር ወጥተው ወደ ራሷ ቤት ገብተዋል። ገብታ እሷ ደግሞ እነሱ ውጡ ብላ ለራሷ ልትኖርበት አትችልም። ስለዚህ ያ እስካሉ ድረስ በህይወት እስካሉ ድረስ ይኖሩበታል። እሷ ደግሞ ለራሷ የራሷ የሆነ ልትሰራ አስባለች ማለት ነው። ቤቱ ስትሰራ ደግሞ አይኖራትም ለራሷ የምትሰራበት ማለት ነው። ያ ማለት ያኔ ቤቱን ብቻ ሰርታ ቤት ውስጥ መኖር ብቻ ሳትበላ ሳትጠጣ መኖር አትችልም፣ ሳትለብስ። የሀገራችን ኑሮ ውድነት ደግሞ እንደሚነገረው በጣም ውድ ነው። ትንሽ ነገር ብትይዝ እንኳን መንቀሳቀሻ ያንሃል ህይወት ላይ ከብዳት ይችላል። ያኔ ትዳር ስላልያዘች ያኔ ልጅ ስለሌላት ማለት ነው። ጠንክራ ከሰራች ትለወጣለች። ያኔ ቤት ኪራይ ካልከፈለች ሌላ ወጪ ከሌለባት ለራሷ ሰርታ መለወጥ አቅታትም ብዬ ነው እኔ የማስበው ማለት ነው። እና እናንተ ደግሞ የመሰላችሁን እስኪ አንድ በሏት። ከእናንተ ምክር ፈልጋ ነው ውዶቼ። በዚሁ አጋጣሚ በእናታችሁ እውነት ሰዓት በጣም እየቀነሰብኝ ነው እና በእናታችሁ እስኪ ተባበሩ እና እንዲህ ትለናለች ውዶቼ። እናንተም ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡላት፣ ታነባለች። እኔም አንብቤ ነግራታለሁኝ። በዚሁ አጋጣሚ ደግሞ እናንተም ሀሳብ ካላችሁ እንደዚሁ አሳውቁኝ እላችኋለሁ። ውድ ቤተሰቦቼ ያላችሁን ውስጣችሁ ያለውን መናገር የምትፈልጉትም የምታዋዩት አታችሁ። በነገራችን ላይ በአካባቢያችሁ በቅርባችሁ ያለውን ሰው ብታማክሩ አይጠቅመኝም ትርፉን ይሰርበኛል ብላችሁ የምታስቡ ከሆነ መናገር የምትፈልጉትን ነገር ለማያውቃችሁ ሰው ብትናገሩ የማያውቃችሁ ሰው ያን ያህል አይተቻችሁም ማለት ነው። በአካባቢያችሁ ያለውን ሰው ግን
በቃ እንትን ሊሏችሁ ይችላሉ። ለጊዜው ሰምቷችሁ በኋላ ሊያሟችሁ ይችላሉና በዚህ አጋጣሚ ማርያም ስክትሽ ወየ ሀሳብ አስተያየታችሁን መናገር ከፈለጋችሁ በጽሁፍ በቴክስት ልታስቀምጡልኝ ትችላላችሁ። ስልክ ቁጥሬን ከፈለጋችሁ በኢሞ፣ በዋትስአፕ፣ በቴሌግራም ማናገር ከፈለጋችሁ 968 ኮዱ 98 54 40 38 ቁጥሬ ከፈለጋችሁ ማለት ነው። እንደዚህ ቪዲዮ እየሰራሁኝ ሀሳብ አስተያየት እቀበልላችኋለሁኝ ውዶቼ። በተረፈ ሰላማችሁ ይብዛልኝ፣ ሰላማችሁ ይብዛ። ለኢትዮጵያ ለሀገራችን ሰላሙን እግዚአብሔር አምላክ ያምጣላት። ወደ ሀገራችን በሰላም የምንመለስ ያድርገን። ውድ የሀገሬ ልጆች ሁላችንም በያለንበት ጸሎትና ዱአ እናደርግላችኋለሁ ውዶቼ። በተረፈ ሰላማችሁ ይብዛልኝ። አመሰግናለሁ። ይህን ቪዲዮ እስከ መጨረሻው አይታችሁ ለእህታችን የመሰላችሁን እንድትነግሯት እንድትመክሯት እንግዲህ አሳስባለሁኝ እላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን፣ ቸር ቆዩ። መልካም ጊዜ እመኝላችኋለሁ ውዶቼ። በጣም አመሰግናለሁ። ቪዲዮን እስከ መጨረሻ አይታችሁ ላይክ፣ ሼር አድርጉልኝ፣ ሰብስክራይብ። ቻው